Previously we have seen about glycolysis reaction. So we have pyruvate. Pyruvate is the end product. So pyruvate enters to the link reaction. So these types of reaction or process said to be called pyruvate oxidation or transition reaction. Link reaction pyruvate oxidation ነው። ፓይሩቬት በግላይኮላይሲስ ሪአክሽን ፕሮዲውስ ከተደረገ በኋላ ዘን ወደ ሊንክ ሪአክሽን ይገባል ማለት ነው። ሶ ትራንዚሽን ሪአክሽን ኦር ፓይሩቬት ኦክሲዴሽን እንለዋለን። ኦር ኢት acts as a bridge to link glycolysis reaction to the Krebs cycle. So link reaction ያስፈለገበት ምክንያት glycolysis reaction ከክረብስ ሳይክል ጋር ሊንክ ለማድረግ ነው። So these types of reaction takes place in the fluid matrix. So link reaction occur የሚያደርገው የማይቶኮንድሪያ ፓርት የምንለው ፍሉይድ ማትሪክስ ፓርቱ ላይ ነው። ሶ ከሳይቶፕላዝም ወደ ፍሉይድ ማትሪክስ ይገባል ማለት ነው። ሶ አፍተር ፓይሩቬት ኢዝ ፕሮዲውስድ ሶ ኢት ኢዝ ትራንስፖርትድ ስሩ ዚ ማይቶኮንድሪያል ሜምብሬን ስፔሻሊ ዚ አውተር ፓርት ኢንቱ ዚ ፍሉይድ ማትሪክስ ባይ ዚ ካሪየር ፕሮቲንስ። ሶ ፓይሩቬት is transported through the outer membrane of mitochondria by the help of transport protein with expenditure of ATP. So እንግዲህ ፓይሩቬት ፕሮዲውስ ከተደረገ በኋላ ከሳይቶፕላዝም ወደ ፍሉይድ ማትሪክስ ይገባል ማለት ነው። ምን ያስፈልገዋል? ትራንስፖርት ፕሮቲን ያስፈልጋል። ሶ ትራንስፖርት ለማድረግ ATP ይጠቀማል ማለት ነው። ሶ the other one is so the conversion of pyruvate to acetyl CoA is a three-step process. So pyruvate ወደ acetyl coenzyme A convert ሲደረግ ሶስት ስቴፖች ይኖሩናል። ሶ the first step one is so decarboxylation process. እንግዲህ ምንድነው ፓይሩቬት ወደ አሲታይል ኮኤንዛይም ኤ በሚቀየርበት ሰዓት የመጀመሪያው ሪአክሽናችን የሚሆነው ዲካርቦክሳይሌሽን ፕሮሰሱ ነው። means that the carboxyl group is removed from the pyruvate molecule as carbon dioxide. So በካርቦን ዳይኦክሳይድ ፎርም ካርቦክሲሊክ ግሩፑ ምን ይላል ማለት ነው? ይወገዳል። ምን ማለት ነው? ሪአክሽኑን ብንመለከት so this one is the pyruvate molecule
ሶ ይሄ ስትራክቸራሊ ስንመለከተው ይሄ ምንድነው ፓይሩቬት ነው ባለ 3 ካርበን አተም ነው ስለዚህ 1 ካርበን 2 3 ካርበን ሶ ከዚህኛው ፓርት ላይ ምን ይወገዳል ማለት ነው carboxylic group ይወገዳል ማለት ነው by the process called decarboxylation process so ምን ይቀረናል ማለት ነው ከዚህ ጋር ሲወገድ HC O plus carbon dioxide ይሆናል ማለት ነው ሶ ይሄኛው ምን እንለዋለን ሃይድሮክሲ አሲታይል ግሩፕ ነው ሶ ካርበን ዳይኦክሳይድ ይወገዳል ማለት ነው ሶ አንድ ካርበን ይቀነስበታል እዚህኛው ጋር ይቀረን ስንት ነው ማለት ነው ሁለት ካርበን ሞለኪውል ይቀረናል ማለት ነው ሃይድሮክሲ አሲታይል ግሩፑ ሶ ስቴፕ 2 ኦክሲዴሽን ፕሮሰስ ነው ዘን ምን ይሆናል እዛ ጋር ይቀርዳል ሃይድሮክሲ ታይል ግሩፑ ዚ ሃይድሮክሲ አሲታይል ግሩፕ is oxidized to acetyl group so ከቀረው ሞለኪውል ላይ ከሃይድሮክሲ አሲታይል ግሩፕ ላይ ምን ይወገዳል ምን ትራንስፈር ይደረጋል ሃይድሮጅን ትራንስፈር ይደረጋል ኤሌክትሮን ሴንድ ኦፍ ሃይድሮጅን so the hydrogen atom is transferred to NAD plus to form and form NADH ስለዚህ ምንድነው የሚሆነው ሃይድሮጅን አተም ከዚህ ከቀረው ሞለኪውል ላይ ከሃይድሮክሲ አሲታይል ግሩፕ ላይ ወደ ናድ ፕላስ እነዚህ እንግዲህ ኤሌክትሮን ኬሪ ማድረግ ይችላሉ ሶ ኤሌክትሮኖቹ ወይም ደግሞ ፕሮቶኖቹ ወይም ሃይድሮጅን አተሙ ወደ የት ይሄዳል ማለት ነው ወደ አሲታይል ነው ወደ ናድ ፕላስ ይሄድና ናድች ይፈጠራል ማለት ነው ሶ ሁለቱም ፕሮሰሶች ኦከር በማድረጋቸው ምክንያት since decarboxylation and oxidation process occur in link reaction it is called oxidative decarboxylation process so ሁለቱም ፕሮሰሶች ስላሉ ዲካርቦክሳይሌሽን ሪአክሽኑ ይኖረናል እዛኛው ጋር ካርቦን ዳይኦክሳይድ የተወገደበት ሶ እዚህኛው ጋር ደግሞ ሃይድሮጅን አተም ከሃይድሮክሲ አሲታይል ግሩፕ ላይ ትራንስፈር የተደረገው ወደ ናድ ፕላስ ትራንስፈር የተደረገው ኤንድ ኦልሶ ናድችን ፕሮዲዩስ ያደረገው ስላለ ሶ ምን እንለዋለን oxidative decarboxylation process እንለዋለን ኦኬ so the third step is step 3 so this one is formation of acetyl CoA acetyl coenzyme A ፎርም ይሆናል ማለት ነው means that so the acetyl group is bind to acetyl coenzyme A coenzyme A and form acetyl CoA which consists of 2 carbon atoms so acetyl coenzyme A form ይሆናል ማለት ነው
ምን ለማለት ነው እንግዲህ አሲታይል ኮኢንዛይም ፎርም የሆነበት ምክንያት እንግዲህ ኮኤው ለምን አስፈለገ ብለን ስንል so coenzyme A is used to transport acetyl group into Krebs cycle. So coenzyme ያስፈለገበት ምክንያት ምን ለማድረግ ነው? አሲታይል ግሩፑን ወደ ክረብ ሳይክል ለማስገባት ነው። ምክንያቱም ኮኤንዛይም ስንመለከተው ስፔሻሊ ይሄኛው እንግዲህ ቪታሚን B5 የምንለው ኮምፕሌክስ ነው ብናይ ሶ የዛ አይነት ፊገር ያለው ነው። ሶ እንደዚህ ቢሆን ሶ አንድ ካርበን ባይንድ ያደርግበታል። ስፔሻሊ ካርበን ግሩፖችን ትራንስፖርት ለማድረግ ወይም ኬሪ ለማድረግ የሚጠቅም ነው። ሶ ይሄኛው ምን እንለዋለን? ሶ ምን ይሆናል ማለት ነው? አሲታይል ኮኢንዛይም። ሶ ሶስቶቹ ስቴፖች ይኖሩናል። ዲካርቦክሳይሌሽን፣ ኦክሲዴሽን ኤንድ ኦልሶ ፋይናሊ ፎርሜሽን ኦፍ አሲታይል ኮኢንዛይም ኤ ነው። ሶ ፋይናሊ ምን ማውጣት አለብን? ኢንፑት ኤንድ ኦልሶ አውትፑት ማውጣት መቻል አለብን። ሶ ኢንፑታችን እንግዲህ ስንት ነው የሚኖረን? ቱ ፓይሩቬት ነው። ሁለት ፓይሩቬት በግላይኮላይሲስ ሪአክሽን ፕሮዲውስ የተደረገው። ሶ አውትፑታችን ቱ አሲታይል ኮኢንዛይም ኤ። ሶ ይሄ ወዴት ይገባል ማለት ነው? ወደ ክረብ ሳይክል ይገባል ማለት ነው። ሶ ሌላኛው ቱ ናድ ፕላስ ይኖረናል። ሁለት ናዴች ፕሮዲውስ ይደረጋል። ይሄኛው ወዴት ይሄዳል ማለት ነው? ወደ ኤሌክትሮን ትራንስፖርት ቼን ፎር ሞር ፕሮዳክሽን ኦፍ ኤቲፒ ነው። ፋይናሊ ስንት ይኖረናል? ሁለት ካርቦን ዳይኦክሳይድ ምን ይደረጋል? ኤክስሄል ይደረጋል ማለት ነው። ሶ ፋይናል አውትፑታችን የሚሆነው ሁለት አሲታይል ኮኢንዛይም ኤ፣ ሁለት ናዴች፣ ሁለት ካርቦን ዳይኦክሳይድ ይሆናል ማለት ነው። ካርቦን ዳይኦክሳይድ ፕሮዲውስ ከተደረገ በኋላ ወደ ኤክስተርናል ኢንቫይሮንመንት ኤክስሄል ይደረጋል ማለት ነው።